apaixonar, mas não vou me contar sombra. Vou viver a minha vida na sombra e na fonte dos tu casa. Te dar alegria, não dá. ዶክተር የመጀመሪያ ልጅ ነው። እንዴት ነው የሚያደርገው? አስተጫዋቾች ስም ይጠራል ካላወቅ እንክት ማሽን ሳንፈልግ እኮ ቲፎዞ አረገን። ዶክተር በእናትህ ላሊጋ ዲዝልስ ቡንደስሊጋ ከዝ ማንቸስተር በረኛ ያው ዶክ ማንቸስተር ማን መልሽ አድራሚ ሞሪኖ አረ ታካሽ አንተ መልሰው ምንድነው? እኔ እኮ አይቻልም ማንቸስተር በረኛ ድሮግባ ዘቢባ ኦላና ብራቮ ዶክተር ኦናና ደረስክልና በኤችዲ የሰራሁት በስፖርትና ጤና ሳይንስ ኢሚግሬሽን አስቶን ቪላ ረዳት አሰልጣኝ አስቶን ቪላ እናታ ፈርተኛ አብደላ የበላነውም ብላ ፒኤችዲን ተጠቀም ምንስ አስቶን ቪላ ነው አልካ ማንዴላ ቃስበላ እሺ አረ ማላ አረ ቢያንስ ረፍት እንውጣቆ አረ ረፍት ሳንታ ተመልሷል ይላል ዋሂራ ዋንታና ሜራ ትርጉም ምን ማለት ነው? ጭብጨባ አይጥለኝም ማለት ሳንትዬ ምን ተፈጥሮ ገባ? ምን ተፈጠረ? በአሁኑ አንደኛው ፈረንጅ ነው ኢትዮጵያዊን ሀገሬን መነሻዬን መጀመሪያዬን ሰደበብኝ። አልቻልኩም። እንዴ ሀገራችን አልኩት ወስጄ እንኳንም ማልክ ምንም ቢሆን እኮ አሳልፈህ ለግ መስጠት ትችላለህ። በቃ ስፈነዳ ተመልሰህ ገባ አይደለ? ስፈነዳ ኧረ የፍንዳታ ተመልሶ ገባ የፍንዳታ አርጅቶብናል። ኧረ እኔ እዚህ ሰፈር መሮኛል። በቃ መኖር ያለኝ እኔ በቃ ይሰጣል። እንደኔ ደግሞ ፊት ለፊት የመቶ የሚያቆምብኝ ዛሬም ቁጭ ብላል። አንተ የመኪና እንዴት እንደመጣው አናውቅም እንዴ? ቢያንስ ተነስ ዱብ እንኳን በእናትህ ቁጭ ብለህ። ኧረ በእናትህ ሰፈሩ ሰው እንዳለ በቃ የተዘባበተ ብያሽ ማጠጠኝ ነው የሚገባው። ዛሬ በቃ በመኪና አዙረኝ አዳር ምንድን ነው? በቃ አዙረኝ ነዶ አዳሜ ዛሬ ውጪ እንጂ በመኪና ስሄድ ምድረ እግረኛ ውጡ፣ ሁላችሁም ውጡ። ሽማግሌ ያዙ እርሶ ተቀናሉ። ባለፈ ልጆት ልጠራው ቤት ስገባ ምግብ እየበላ የለም ውጣ ብሎ ያባረሩኝ ትዝ አለው። እዛን ቀን እኮ ልጅ አትመልሱልኝ ኦዳ ሽማግሌ አትመልሱልኝ። ልጆትን ደግሞ ገጭሎታለሁ። እሺ በመኪናው አገኘታለሁ። ምለቁት እንዳይመስሉት ምለቁት። ልጅ አምላክ ይሻለ በወንድ ልጅ አምላክ አንተ አራት ተጨቃጨቅኝ በእናትህ ፍቅረኛ ጋር ብቻ ወሰደኝ። በወንድ ልጅ አምላክ በቃ አንተ ይሄ መጨረሻ ነው። እዚህ በኋላ ዱር ብለህ እናትህ አጃው በግሽ እየሄድሽ ነው በግሽ ያዝላት በግሽ እየሄድሽ ነው። መሰያ አመዳሙ ፍቅረኛሽ የት ሄደ? ኧረ በእናትህ ዝም በይ። ታወሪያለሽ እንዴ እናቱ አንቺ ዋላ ደግሞ አድጓልሽ። እንሂድ በቃ። ያው ሰፈር ውስጥ አለ የተባልኩኝ ቀዶ ጥገና እኔ ነኝ ስፔሻሊስት። ሪሃና ምስካሬ ናት። አቤኔዘር ሪሃናን ጠይቃት። ያው እኔም በሰው ነው እንግዲህ ተጠቁሜ የመጣሁት አባብዬ ጋር ብለውኝና ይሄ ነገር እንደው ሴፍ ነው ወይ በደንብ አቤኔዘር ምንም ይሄ ከውስጥ ያለውን ፍርሃት አስወግደው። ማይቶኮንድሪያ ኢዝ ፓወር ኦፍ ሲል ኪም ካርዳሽያን ጠይቃት። እኔ ነኝ የሰራኋት። ካይሊ ጀነር እኔ ነኝ የሰራኋት። ገብቷል። ምንም በቃ ፎ አድርጌ 8 ቁጥር አድርጌ እንትን ምንም አያሳስብ። በቃ እንደዛ ከሆነ በቃ ልብሴ ላውልቅ አይደለ? በቃ ይጀምሩት። በጣም አሪፍ። እሺ ጋይስ እንግዲህ ታፕታፑን 100,000 ካስገባችሁት አቤኔዘርን እንግዲህ በማደንዘዣ ቀዶ ጥገና እናደርገዋለን። 1 ቁጥር ካላችሁ እንግዲህ በማደንዘዣ፣ 2 ቁጥር ካላችሁ እንግዲህ ያለ ማደንዘዣ ሰርጀሪውን እንሰራዋለን። ላይቭ ነው እንደምትሰራው ሰርጀሪ። እንኳን አቤኔዘር እሱ ብቻ አይደለም እንግዲህ ቻት 1 አንበሳና 1 ቲክቶክ ዩኒቨርስ እንግዲህ ከሰጣችሁኝ እኔ ስራዬን እለቃለሁ ማለት ነው። እባካችሁ ልጄ ጠፍቶብኝ ነው። አታልጉ። ፎቶ ይዘሻል? ይሄው። ይቅርታ ሴጣን አንፈልግም። አረ ልጄ ነው። ከምን የወለድሽው?
ምን አገባ? አሁን ልጄን ትፈልጉልኛላችሁ አትፈልጉልኝ? በተገኘበት ቢገደል አይሻልም? ለምንድን ነው የሚገደለው? ይዛችሁት ነው እንጂ። ኧረ እባክሽ ይሄን ነገርማ በእጅ አልነካም። ለምን? እኔ እንጃ ቢለክፈኝስ? እባክህ ልጄ ጫካ ውስጥ ከጠፋ 2 ቀን ሆኖታል። ጅብ ሳያገኘው ቶሎ ፈልጉልኝ። እሱስ ልክ ነሽ። ጅቡስ ማን አለው? ምን ፈልጋ ነው? የሚያስጠላ ልጅ ጠፍቶባት። አንተ ስነ ስርዓት ይኑረ። ምንም ቢሆን እኮ ልጇ ነው። ይኸው እስኪ እንዴት ነው ያስጠላል? ኧረ በእናትህ ስራሽን አየህ አይደል? በቃ ይዞ ኖሚ እንኳን አደረሰሽ። ያው እንኳን አብሮ አደረሰን። እንዴት ነው የባለፈው አመት ስለት ተሳካልሽ ወይስ? አዎ ተመስገን ተሳካኩ። ኧረ እባክሽ አታያትም እንዴ? ጊደር ነበረ ያልሽው ምንም የሚጠባበስ ነገር ምናምን አላየሁም። ምን ነው ጊደሯስ? ጊደር ብለሽ ነበር የተሰጠው። አንተ ሲጀመር በስራ ታሰማም እንዴ? እኔ ጉደር ነው ያልኩት። እሱን ደግሞ ቅድም ጠጣኸው እንዴ? አባት ሰላም፣ ኤርፎን አለ እንዴ? አለ 700 ብር። ምንድነው የኛ ይመክረኛል እንዴ? ወይስ የእናንተና ዘፈን ሲመጣ ራሱ ኔክስት አድርጋ ያሳልፋል? ቀልደኛ ያስኩሽ አንቺ ባለጌ! ጭራሽ ወደ ያመጣሽ አልጋች ላይ ማጋለም ጀመርሽ አይደል? ቆይ እንደምታስበው አይደለም። ኧረ አትነሱ ጨርሱ። እሺ እና ፖዚሽን እንቀይር? አዎ እንቀይር። ምን ይልካችሁ? ጨርሱ አላልከንም እንዴ? የምሬን አይደለም እንዴ? ምን የኔ ፍቅር ደህና አይደለም እንዴ? ስራ ቦታ የተፈጠረ ነገር አለ ደግሞ ታብሪም እንዴ? የተፈጠረ አንተ ጅናጣ ተመችቶኛል። አሁን እሱን ተውና ወደ ራሳችን እንመለስ። እሺ ምን እናድርግ? መጀመሪያ እዛኛው ግድግዳ ላይ ትለጥፈኛለህ፣ ከዛ ወደ ጣሪያው ትመልሰኛለህ፣ ከዛ ሌላኛው ግድግዳ ላይ ትለጥፈኝና ወደ መሬት ታመጣኛለህ። እሺ መጀመሪያ ግን እሱን አስውጪው። እናንተ ምራችሁ ነው የኔ ፍቅር። ስትወጣ በዛው በሩን ዝጋው። እሺ ምንድነው የሚያፈጣው? አይቶ አያውቅም እንዴ? ውጣ እንጂ አለቃዬ ፊት በጣም እያሳፈርከኝ ነው። እሺ ቢያንስልኝ ውጣ። ነውጣ ተሸፍጠኛ ማን ነው? ከሃዲ አብዮቱን ክዳል አይደለ? አብዮቱ እንደሚ ቅድም ቁርስ አብረን አይደል እንዴ በላነው? ናውጣ እጅን ስጣውን። እጅን በቃ እናንተ ሄዱ፣ በኋላ በሰው ልክላችኋለሁ። እየቀለልክ ነው? ና አንተ በስቅላት ነው መቀጣት ያለብን። ናውጣ እጅ መንግስት ይቀለው። ናውጣ ኢትዮጵያ ትቅደም። አሁን ብናለቅስ ምንም ዋጋ የለውም። እኔ ደጋግሜ ተናግሬያለሁ፣ አልሰማ ብሎኝ ነው። ሙት ወቃሽ አታድርጉኝና ጓደኛዬን ለሞት የዳረገው የሚወስደው ሀሽሽ ነው። አዎ አታውቁም፣ ቤተሰቦቹ አታውቁም። ጓደኛዬ ሀሽሽ ያጨሳል አይደለም የሚባለው፣ እያኘከ ነው የሚውጠው። አዎ እናንተ ዩኒቨርሲቲ ይማራል ብላችሁ ልካችሁት፣ እሱ ግን የግብጡ አረቄ ሲያከፋፍል ነው የኖረው። በሱ ምክንያት ብዙ ወጣቶች አልቀዋል። እኔም ማዝነው በየክፍለ ሀገሩ ለወለዳቸው ልጆች ነው። አዎ አታውቁም። እኔ እስከማውቀው እስካለኝ መረጃ ከ14 ብሔሮች ልጅ አለው። ጓደኛዬ ዓላማው ትልቅ ነበር። ዓላማው በልጆቹ ምክንያት ኢትዮጵያን ማስተሳሰር ነበር። አልተሳካም፣ በአጭር ቀረ። እኔ ከዚህ በላይ ስለ ውዱ ጓደኛዬ መናገር አልችልም። ብዙ ነበረኝ የምናገረው፣ ግን አልችልም። ሙት ወቃሽ መሆን አልፈልግም። በመጨረሻ እያጣጣረ አንድ ቃል ያስገባኝ አደራ አለ። ድንገት ስትቀብሩኝ፣ ድንገት ከሞት ብነሳ እንኳን እንዳይርበኝ የጫት ማሳ ውስጥ ነው ቅበሩኝ አለው። ይህንን በማድረግ እንተባበረው ጓደኛዬ እንጂ እኔ አልችልም። ጓደኛዬ ሁሌም ሌብነት በልቤ ይኖራል። ምን ያልዘረፈው ነገር አለ? ዩኒቨርሲቲ እየተማርን የዩኒቨርሲቲውን መቀመጫዎች ሸጧቸው፣ እኛ መሬት ላይ ሆነን ነው ተምረን የተመረቅ ነው። ኧረ የሱ ነገር እኔ ሙት ወቃሽ መሆን አልፈልግም። በቃ ጓደኛዬ ኧረ ሶፋው ደቀቀ። ኧረ እባክህን አንተ ልጅ ወይ ገልብጠውና ተቀመጥበት እንዲቃና። እንዲህ ቆይ ምንም ሀሳብ የለህም? ትዳር የማግባት እንደዚህ የመውጣት ከቤት ልጆች የመውለድና ሀሳብ የለህም? ኧረ እኔ እንደዚህ አይነት ነገር አባዬ፣ ኧረ በእውነት እኔ እኮ ምላሴ ነው እንጂ ቀደም የሚለው ምንም እኮ አላውቅም እኮ። እና ምንም ፍቅረኛ ምናምን በአሁን ሰዓት ምንም በእውነት ስልህ እንዴ
አይ ልምድ ከሆነው ዝም ብለን ከኛ ላይፍ እናካፍለው አይደለም? አዎ ይነገረው፣ ትንሽ ንገረው እስቲ ንገረው። አዎ እኔና እናቴ ልክ እንዳንተ ነበርኩኝ። ምንም በቃ ቤስት ፍሬንድ ነበርን። በቃ ምንም ስለ ፍቅር አናውቅም። ከዛ የሆነ ቀን ይገርማል፣ የሆነ ቀይ አስከይዣ ገባልኩኝና ግንባሯ ነው ቀጥታ። እንዴ ግንባሯ ለምን? ኧረ አባዬ ፍሬንች አገባላት ነበር። ፍሬንች ምንድነው ደግሞ እሱ? ከንፈሯን ኪሳና ነው። እሺ ልቀጥል አንዴ። እሺ ከዛ እንደዛም እየተባለ ፍቅር ተጀመረ ምናምን። ከዛ የመጀመሪያ ዴታችንን እዛ ሽሮ ሜዳ አካባቢ ተሻለ ጠላ ቤት። እንዴ ቤት ጠላ ቤት? ኧረ አባዬ ምን አይነት ሞኝ ነህ? ቫርዳስ አለን፣ ፍሪደም አለን፣ ቪአይፒ ስንት ክለብ እያለ እዛ ይዛት አትሄድም? በእናትህ ስንት ነገር ታደርግ ነበር እኮ። ኧረ አባዬ በጣም ተሞኘ በእውነት። እሺ ልቀጥል አንዴ የኔ ወንድም። አንድ ሺህ ዓመት አላወራም፣ አንዴ ልጨርስ። እሺ ቆይ እስቲ ቀጥሉ። እሺ ከዛ እዛም ገባን እየተጫወትን እየጠጣን ጠላችንን። ከዛ ድንገት ሰዓቱን ስናየው 4 ሰዓት ማታ ይዣት ቤት እንዳይቆጣት በ4 ሰዓት እልም ብለን የምን ወደ ቤት ነው በዛ ሰዓት ሩም ምናምን የለም እንደ በዛ ጊዜ ሩም ይዛ ገብቴ ወደ ጠቅ ነገር አድርገህ ጠዋት በቃ ቁርስ በልታችሁ ትለያዩ ነበር። ምን ይቀላል እኮ ነገር ነው። ቆይ ማን ነው ልምድ የሚወስደው? ቆይ እኛ ነን ልምድ ሰጪዎች ነን ተቀባዮች ነን? ልምድ ተቀበልን እኮ እንዲህ እስኪ በቃ ሰበሰብ ነው እኮ። አረ በቃኝ በእውነት እኔ አረ ይገደል ማን እስቲ አይና የወጣ ውሸት ንገረኝ። ትዝ ይለኛል መሐመድ ሳላ ካገባ ይሰግዳል ብዬ እና አያማትብም። ብራዘር ያልከኝ ቦታ ደርሰናል። እሺ ስንት ቆጠረ? 400 ቆጥሯል። 400 ስለዚህ እንጂ ምንድነው የግማሹስ? ይሄን ሁላ ሙሉ ልታስከፍኝ እንደሆነ እኩል አንድ የመጣ ነው። ስለዛ ግማሽ እንከፍላለን። ሙሴ 10ኛውን ዕጣ አንተ ነው የወሰድከው። 11ኛውንም እኔ ነኝ የምወስደው። አዎ ምን ይደረጋል እንዳለ ሰዎች አልደረሳቸው። ስማኝ ዛሬ ኤልያስ በጣም ላስቀየመ ነው። በጣም ስፈልግ ነበር። ለምንድን ነው እኔ ሞዴል መሆን አልችልም? ምን አረኩኝ ሙሴ? ለምንድን ነው እኔ ሞዴል መሆን አልችልም? እየቀለድክ ነው? ዛሬ አስቀይምሃለሁ ካልነገርከኝ። ሰማኛ እውነቷን ሳትፈራኝ ንገረኝ። አረ እሺ እነግርሃለሁ። ያው አንተ ከቁመና አለ እንደምናይ እና ከመልክም መልክ አለ እንደምናይ ነው። ታይ ዘግቻለሁ። ለምንድን ነው መዘጋው? ድንገራ ጭንቅላት የለም አንተ በሰውነት ነው የምታስበው። ይሄ ነው ችግር። ጋብሽ ነው ናውረድ የፈለኩት ነው። ምን አልሽ? ፕራንክ አረኩ። የምን አባ ፕራንክ ነው ሙሴና የጥምቀት ቀን ምን ሊወረወር ይችላል? የጥምቀት ቀን የሚወረወረው እንግዲህ እኔ ጥምቀት ግን ያው ጥምቀት ማለት ያው ማብራሪያ እኮ አይቻልም። አዲስ ቤተሰብ ጨዋታ ማብራሪያ አይቻልም። መልሱን እንትን ነው የሚባለው። በቃ የጥምቀት ቀን ምን ሊወረወር ይችላል? ቃሏን ነው የምነግርህ። መልሷል በቃ ጠበል ብዬ ልወስድ። አገልግል ወይም ማህበራዊስ ምን አይጠፋም? አገልግል ውስጥ እንግዲህ ባዶን ላይኖር ይችላል፣ ጥጥም ሊኖር ይችላል። ጥጥ ወይም ደግሞ እንጀራ ውስጥ ሊኖር ይችላል። ብዙ ነገር እንጀራ ሊኖር ይችላል። እንጀራ አገልግል ላይ እንጀራ ውስጥ ታደርጋለህ። አዲስ ማብራሪያ አልፈልግም። ማህበራዊ ወይም አገልግል የሚባል ምግብ ታውቃለህ አይደል? አገልግል አልከኝ። ምግቡ ማለት የሚበላው እሺ፣ እሱ ውስጥ ምን አይጠፋም? አገልግል ምግቡ ውስጥ አዎ፣ ምግቡ ውስጥ ብዙ ቃሪያ አለ። ግን የልጅነቴ ዋዚያ መጣ ጡጦ ስጡኛ ሹገር በመሆኛ አሁን ባንቺ ቤት ሹገር ሆነሽ ሞተሻል። አንዴ ቢስምሽ ደም ግፊት ይደፋሻል። አንተ ቅሌታ የሽማግሌ አልጣ አንከባልልኝ በጥፊት በርግጫ አስቀይመው እንዴ ፍቅር ይሻላል በሰላም መሰንበት። የአራዳ ልጆች መልካም አዲስ ዓመት። ስኮላር ደርሶ ሊሄድልሽ ነው። ኧረ እባክህ የት ሀገር? ምን ዋጋ አለው ስኮላር ቢደርስ የሚሄድ ፕሌን ሊከሰከስ ይችላል። ቤተሰብ ናፍቆት አለ። ምን ዋጋ አለው ታዲያ? እሱን ትቼ እኔ በሀገሬ ለመለወጥ አሁን ራይ ልሰራ ነው። አባዬ ጸዳ። ምን ዋጋ አለው? የትራፊክ ቅጣቱ ይኸው ነዳጅ ታውቃለህ፣ እየቀዳ እዛው አየር ላይ ዋጋ ሊቀየር ይችላል ነው። 1 ሊትሩን በማያ ሳይሆን ብር ቀርተህ 2 ሊትሩ ላይ ስትደርስ በ135 ብር ልቀዳ ትችላለህ። ምን ዋጋ አለው? እሱን ትቼ ፀጉር ቤት ልጀምር ነው። እሱ ጸዳስ። ምን ዋጋ አለው? ሰው ሁሉ ራስታና ፎሮፎራሙን አለ ቆመሙ አለ። ምን ዋጋ አለው? ራሱ ስልክ ነው። ምን ዋጋ አለው?
እሱን ትቻም በርገር ቤት ነገር ምን ዋጋ አለው? ምን ዋጋ አለው ነው ሲያስጠላ ሂድ ኦቨርሳይዝድ ፒፕል ምሳ ልበላ ነው እዚህ ጋር ሲያስጠላ ምሳ ምን ዋጋ አለው? ምሳ ምን ዋጋ አለው? ግን አንድ ነገር ናማ ሳልነግር የመጨረሻ ምንድን በጣም ጭባስ ሆናል። በቃ ሰው ክፉ ነገር ላይ እንዲወድቅ ነው የምትፈልገው። እንከር ምን ዋጋ አለው? ምን ዋጋ አለው? አይኔ አታልቅስ ልቤም ብዙ አትዘን በል ተለማመደው የወደደን ጥፍ አድርገህ ውደድ የተወህንም ተው ተለማምደህ ልቤ ተለማምደህ የተወህንም ተው። በጣም አመሰግናለሁ ለሁለታችሁ ለፍቅራችን መልፋት ጧት ማታ መንከራተት ለውሻችሁ ዳቦ መግዛት ይሄ ነው የሚገብ ንገሪኛ። ይኸውልሽ ፍቅርን ትተሽ ስትሄጂ ሌላ ፍቅር ይጠብቀኝ ብለሽ አትጠብቂ ሞቻለሽ። አንተ ደግሞ የጓደኛ ሚስት መቀማት ይሄ ነው የሚጠቅም ምኑ ጋር እንደምታስበው አይደለም። አትመልስልኝ ያበለው እርጥቦች ይፋረዱሽ ተኝ